ባልና ሚስት ከአንድ ወንዝ ይቀዳል ይባላልና እንግዲህ ባህሪያቸውም አንድ አይነት ነው። አሁን ሀይሚና ብሩኬ አንድ አይነት ስታይል ሆነ። በቃ የብሩኬ ባህሪ ለሀይሚ ተጋባ። ዛሬም ጀርባውን ይዛው መጣች ሀይሚዬ ማለት ነው። እኛ ግን ሰላማዊ ሰልፍ ወጥተን ፍትህ እንጠይቅ። ግድ የላችሁም። ምንድነው ፍትሁ ካላችሁ የጀርባ ፎቶ ይቅርብን። እኛ ፊት ለፊት ኑ። ማን ነው ምንድን ነው እያልን ለምን እንጨነቅ? ልባችን ይፈንዳ እንዴ? ባልና ሚስቱ ጀርባ ጀርባ ይዘው እየመጡ እኮ እግር አጋቡን። ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ደግነቱ ሀይሚዬ ቆንጆዋን እንደዚህ ፊት ለፊት ስላየናት እሱ ያጽናናናል እንጂ ይሄ በጀርባ የምናየው ሰውማ ምንነቱን እንለየው። እናታችን ማን ነው ብለን እንገምታው። ስናየው ሕፃን ነገር ይመስላል። ውዶችዬ ያው በራሳችን ሙድ እየፈጠርን ፈታ እንበል ብዬ ነው እንጂ ያው እንግዲህ ሀይሚዬ ስራ ላይ ስለሆነች ምንም ነገር አድርጋ ልትመጣ ትችላለች። እንዳመጣጧ መቀበል ነው ውዶቼ። ምንም አይነት ነገር ሳናይ መፍረድ የለብንም። እንደውም ማን እንበለው ብዬ ፖስቼ ነበርና አንዷ እህቴ ባለፈው እራት ልጋብዝሽ ያላት ሰውዬ ነው መሰለኝ ብላኛለች። እና እንግዲህ ሊሆንም ይችላል። በእውነት ማን እንደሆነ እኔ ስንቱን ገመትኩት። የሀሰን ወንድም ነው ማልኩኝ፣ የሀይሚ ወንድሟ ልጅ ማለት የእህቷ ልጅ ነው ማልኩኝ። ደግሞ የእህቷ ልጅ ይሄን ያክል አይሆንም አይደል? ብቻ ምንም ይሁን ምንም ፕራንክ ይመስለኛል። ዛሬ እንግዲህ ያው ብሩኬን ፈጠጥ ገልመጥ አድርጎ ሸርቶታል ማለት ነው። እና ትናንትና ላይቭ ላይ ተቀምጠው ሀይሚ አፈቅርሻለሁ፣ ፍቅሬን እባክሽ ተቀበይኝ፣ እኔም እኮ አፈቅራታለሁ። እንዲህ አፈቅርሻለሁ ባዩ ብዛቱ ፍቅር እኮ የእውነት አይን የለውም የሚባል እውነት እኮ ነው። እውር እኮ ነው። ፍቅረኛዋ ካጠገቧ ተቀምጦ አፈቅርሻለሁ አፈቅርሻለሁ ይሏት ነበር። እና እንግዲህ ምናልባት ያው ሀይሚዬ ፕራንክ ነገር ይዛ ሳትመጣ አትቀርም። ትውውቅም ሊሆን ይችላል አይታወቅም። ፕራንክም ሊሆን ይችላል። እኔ መገመት አልችልም። ብዙ ጊዜ ስገምት ያው ግምቴ ልክ አይመጣም እና እንደው ከስንት አንድ ካልሆነ ስለዚህ ወይ ፕራንክ ወይም ደግሞ የሆነ ነገር ልታደርግ ነው ሀይሚዬ ማለት ነው። ብሩኬ ልታጨልለው ነው እንዴ? ታጨልለው እንዴ? አንዳንዴ እንደዚህ መጨለል ጥሩ ነው እና ማለት ይሄ በአንድ የሚያልቅ ፕራንክ እኮ ችግር የለውም። ለወዲያው ምናምን ትንሽ ስሜታዊ ያደርጋል እንጂ ማርያምን በጣም አሪፍ ነው። ይሄ ከሚንዛዛው ፕራንክ አንዴ ተናዶ አንዴ ተበሳጭቶ ቁርጥ ያለ ነገር ቢሆን ይሻላል ብዬ አስባለሁኝና ውዶችዬ፣ ማን ይሆን ደግሞ እንደዚህ ጀርባውን ሰጥቶን የቆመ? አይ ሀይሚዬማ ዘመዷ ነው የሚሆን እንዴ። ሀይሚ እንደዚህ እንትን አትልም እኮ ኩሩ ሴት እኮ ነች። የምር በጣም የምትደነቅ ፕራንክ ስታደርግ እኮ እንዲህ መለጣጠፍ ምናምን የሚባል ነገር የለባትም። ያው ብዙ ጊዜ እንናገረዋለን፣ ምክንያቱም ከምናየው አንጻር ነው። ሀይሚ ፕራንክ ስትሰራ ይሄ መሳሳ ምናምን መተቃቀፍ በፍጽ የቀረ ስላችሁ ውዶችዬ። እና ውድ ቤተሰብ ማታም እንግዲህ ላይቭ ላይ በጣም ብዙ ነገሮችን አውርተዋል። ያው እነሱ ሰላም እንደሆኑ ነው የተናገሩት። እውነት ለመናገር እንዳየናቸው በጣም ሰላም ናቸው ፍልቅልቅ እያሉ። እኔ ግን ሀይሚ ላይቭ ላይ ስትመጣ ትንሽዬ ሕፃን የምትሆንብኝ እኔ ብቻ ነኝ። ደግሞ እኮ ስታምር አይቼ ራሱ አልጠግባትም ማርያምን ላይቭ ላይ ሲቀመጡና በዛ ላይ ዝምተኛ፣ አንዳንዴ ብቻ ትስቃለች ምናምን። ይሄ መቅበጥ ምናምን የሚባል ነገር የለባትም። እና የኔ ወይዘሪት ነው ለካ የሚባል ገና አላገባችም። እና ያስተላለፉት ነገር በቃ እኛ ሰላም ነን እናንተ መጣላት የለባችሁም ብለዋል። ያው ሀይሚና ብሩኬን ሁሉም ሰው ስለሚወዳቸው ነው። እንደዚህ ፊታቸው እንኳን ትንሽ ይጽይም ካሉ ምን ተፈጥሮ ነው ብሎ በጣም የሚጨነቁ እና ለዛ ከመውደድም አንጻር ነው። አንዳንዴ ያው አንዳንድ ክፉ እንዳለ ሁሉ እጅግ በጣም ደግሞ የሚወዳቸው ብዙ ነው እና ትንሽዬ ድብር ካላቸው መካከላቸው ላይ ምን ተፈጠረ ብሎ የሚያስጨንቃቸው ብዙ ናቸው። እና ለማንኛውም ያን ያክል አትጨነቁ። ፕራንክም ሲሰሩ ልንቃወማቸው አይገባም፣ መስራት አለባቸው። እንግዲህ በዚህ ወጣትነታቸው ሰርቶ ያልተቀየሩ መቼ ሲያረጁ ነው የሚሰሩት? ስለዚህ ምንም ነገር አመጡ መጥፎ ነገር ሲያመጡ የሆነ ምክር እየለገሰ ውዶችዬ ማለት ነው እና ስራቸውን እንደግፍላቸው በእውነት